ትኬት እስከ 100,000 ብር ድረስ የተሸጠለት የሴዶና የጆኒ እጅግ በጣም ወሳኝ ውድድር ነው። ባለፈው ንቃተ ህሊናን ጆን አሸንፏል። 11607 ጆን ፍተሻ እያደረገ ነው። እንግዲህ በዚህ አጋጣሚ ሴዶ የአሳ ዘይት ይቀባ ያልከው ነበር። ላይክ አድርጉ። ላይክ ተሙ ላንተ ማን ነው የሚያሸንፈው ብሎኛል። ቆይ ተወኝማ እባክህ ጨንቆኛል። የኢትዮጵሲ 0-1 ሻምፒዮን አይተናል። በጣም አራት አቅሜን ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማን ነው? ሴዶ። ማን ነው? በጥንካሬው እናውቀዋለን። የታላቸው የሴዶ ደጋፊዎች እስኪ ብቅ በሉ። ሴዶ ሊገባ ነው። የሴዶ ደጋፊዎች with a reach of 183 cms straight from his training in Thailand. Amazing. የሚያስጨንቅ ነው። በእናትህ እኔ ትንፋሽ እያጠረኝ ነው። ሴዶ ወይኔ ዛሬ በጣም የሚከብድ ቀን ነው ዛሬ። ሴዶ በማድረግ እዚያ አምጥቶልናል። ቨርሰስ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? ቅድም እንዳየናቸው ጆኒ መቼም ሴዶን ስትራይክ እንዲያደርግ ሊፈቅድለት አይገባ። ሴዶ ደግሞ ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክሎዝ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቀም ይመስላችኋል? ፋይቱ ጀምሯል። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችው። ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርባ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አርማር ቆለፈችው፣ እጁን ቆለፈችው። አርማር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርማር የሚሄድ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል። በእናትህ ልጅ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው። አንተ እኔ ቀጭው እጁን ብዬ ነበር። የሚገርም ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ።
ስትሬንግዝ አድርጓል። እንግዲህ ኧረ በጣም ጎበዝ ነው እንደዚህ ከታገለ። እስካሁን ድረስ እኔ እጁን ሰበረው ብዬ ነበር። አንተ ሞክሮም አግኝቶ ምድሉም እኔ በጣም ተጨናው አገኘችው እጁን ኧረ ገለበጣት። ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው፣ ኤልቦ እያደረገ ነው። እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁን ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ እንዳይሰብሩ በእናትህ በመጀመሪያው ዙር እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰኩ። ያንተ ሰብሚሽን እንዴ በጣም በኪሞራ ሰብሚሽን ጆኒ ያሸነፈ። ጆኒ እዚህ ጋር ይኸውልህ የመሞከሩ ራሱ በጣም ጎበዝ ነው የምር። እንዴ ቃል በቃል እኮ ነው 100 አይነት አቆላ። አዎ 100 አይነት ግን ሴዶ በጣም ጎበዝ መሆኑን ያየሁት እንትኑ ላይ ነው። ገባ ሊሰብረው ሲል ቶሎ ታብ ያደርጋል ብዬ ነበር። ምንድነው ክርክር ተነስቶ ነው ወይስ ምንድነው? 3 ደቂቃ ከ54 ፈጅቷል። 3 ደቂቃ ከ54 ደህና ታግሏል። አብሽር ደህና ታግሏል። ሴዶ ጆን በጣም ታክቲክ ይኸው እስኪ እዚህ ላይ ተመልከት። ይኸውልህ እጁን እንዴት እንደያዘችው አየው። ዳኛው ባያስቆመው እጁን እንደዚህ ነበር የሚቀለጥመው። እንዴ በጣም አሰቃቂ ነበር የሚሆነው። ጥሩ ፋይት አሳይታችኋል። ሴዶ በእውነት ያን ሁላ መከራ አልፎ እዚህ መድረስ መግባት ራሱ ጀግናችን ነው። ይሄን ፋይት እውን እንዲሆን አድርገሃል።